የሰራተኛዋ አደይ እንግዲህ በጉጉት የሚጠበቅና በጣም አስተማሪ ድራማ ነው። ቤት የሌለ ሞቅ ሞቅ ብሏል። ለሊ እንዴት ነሽ ትላታለች። እኔ ደህና ነኝ፣ አንቺ የጠፋሽ እንጂ ወንድሜን ይዘሽ አንቺ እንዴት ነሽ? ኩኩሻሽ እና እናንተ ሙዲያችሁ የሌለ ሞቅ ሞቅ ብሏል። ስለዚህ እኔ ጥሩ ላይ አይደለሁም፣ መሄድ ያለብኝ። እሺ በቃ ትልና መብራት ትሄዳለች። እኔ ስላለሁ ነው እንደ ሄደችው። አይ እንደዛ ለምን አሰብሽ? ከዚህ በታይ ተነጋግራችኋል እንዴ? አረ እኔ እኮ አላውቃትም። ችግር ካለባት ፊት ለፊት መነጋገር ነው። እዚህ የምትመጣው ለምንድን ነው? የቅምጥል ጓደኛ ናት እና ቤተሰባችን ናት። ለልዬ ታይ አትበሳጭ ኩኩሻ። እናንተ ከመምጣታችሁ በፊት ጥሩ አልነበረችም። ለዛ ነው ባንቺ አይደለም የተቆጣችሁ። ለሊም እንግዲህ በእኔ ነው ብላ ተቆጥታለች። በመቀጠል ደግሞ ሩታ እንግዲህ ግራ ገብቷ ክላሷን ቆልፋ ተኝታለች። ሩታ እንግዲህ ማሚ ተኝቻለሁ ትላታለች። ተነሽ ተነሽ እናውራ። ምንድነው ሩታ የሆንሽው ነገር ምንድነው? ምን ተፈጥሮ ነው? ለእኔ የማትነግሪኝ ለምንድን ነው? መሆነሻል እንደዛ በሩ እንደወደበሽ መግባትሽ ብዙም ደስተኛ አይደለሽም። መሶችሽ በጣም ይገርማሉ። ጥፍት ያለሽ የት ሄደሽ ነው? እኔ በቃ እንግዲህ አባቴም ሆነ አላወራችሁም? አላወራንም። ምንድነው ተዛ እንደዛ እርብሽ ያደረገሽ? እኔ ብቻ የመሆን ነው ፈልገው ትላለች ሩታ። እንግዲህ መልሳ ትተኛለች። እኔ የማውቃት ጥሩ ሩታ ነበረች። አሁን ግን የቀየረሽ ምንድነው? ምን አስነክተውሽ ነው? አሁን እረፍት አድርጌ ግን እያንዳንዷ ነገር እናወራለን። ከአንቺ ጋር አልጨረስኩም ትልና እንግዲህ የፍቅርና ጥላት ትሄዳለች። እንግዲህ በመቀጠል ሊቭ ቁጭ ብሎ ይገኛል። እንዴት ነህ? ደህና ነህ? የተፈጠረ ችግር አለ እንዴ? የተፈጠረውንማ ሰምተሃል። በጣም አዝኛለሁ። አንድ ጥያቄ ልጠይቅህ እስቲ። አንተ በእኔ ቦታ ብትሆን ምን ታደርጋለህ? ስለዚህ እንደዛ ብሎ ማድረግ በጣም ቀላል ነው። ስላዘነችብህ እንግዲህ አንተ ላይ ልንፈርድብህ አንችልም። ስለዚህ ሁሉም ነገር ዳይመንድም ደስተኛ ይሆን ነበር። እኔ ለማንም ግድ የለኝም። ቆይ ግን አንድ ነገር ከእናትና ከምትወዲህ ምረጥ ሲባል ምንድን ነው? ስለዚህ እንደዛ ብትባል ምን ትመርጣለህ? ሁለታቸውም የራሳቸው ቦታ አላቸው። ማን ትክክልና ማን ስህተት ስላለ እንዴት ልታወራ የመጣህና እንዴት አሰብ? ብቻህን ተቀምጠ ስለነበረ ላወራህን የመጣሁት። ከዛ ውጭ የምለው ነገር የለም። አንተም ሆነ ዳይመንድም የዶክተር እኔና ሬጋ መሀል እንዳትገቡ፣ ምንም አያገባቸውም የሚለውና ጥሎት ይሄዳል። እኔ ግን እናቴን ነው የምመርጠው እያለ ነው እንግዲህ። አደይ ደግሞ አሁን ታልሆነ በቃ እናቴ ጋር መለሳለሁ። ትክክል አይደለም። ያለ ቦታ የተገኘች ክብሬን ዝቅ ያደረኩት ራሴ ነኝ እያለ ትገኛለች። አደች አንቺ ትላታለች። ምንድን ነው መቀመጫ ላይ መተሽ ተቀመጥሽው? ፈዘሻል እኮ ምን ይገባሻል? ነገሩ የሌለ ደብሮኛል። እኔም እዚህ ደግላለሁ። ምን ነው የማይሆን ነገር አስቤ ነው። ምንድን የማታገኘውን ሰብ አሰብሽ ተናደሽ አታውቂም? ዝርዝር መረጃ የለኝም። መሆነሽ ነው ባልሽ ካደሽ አሉ። ሰፈሩ ሁላ የእናንተ ሰርግ እየጠበቃን ነበር እንዴ? እናንተ ሳትግባቡ ለሰው ሰርግ ጠርታችሁ እናንተ አልተስማማችሁም። ለስምሽ ስታይ አንቺ ሌላ ሰው አታገቢም ነበር እንዴ? ስለዚህ አንቺ ሰራተኛቸው ስለነበርሽ እንዳልተስማማችሁ ሰምቻለሁ። በዚህ ልክ የሰው ነገር ታጣራላችሁ መስላችሁ? እና እርስ በርስ እኮ ሰው ለቡና መጠጫ ሁኛለሁ ማለት ነው። እኔ ሰዎች ቢያሉትን ቢሉን ለሰዎች ቦታ የሚሰጠኝ ይመስልሻል? እያለች ነበር ኩኩሻ። እንደዛ ስምሽ በጠፋበት ሰዓት አንቺ ብድግ ብለሽ ሌላ ሰው ማግባት የነበረብሽ እያለች ነበር ኩኩሻ። የአሹ ወሬ በጣም ያሰቃል። አሹና ዳይመንድ ናቸው እዚህ ድራማ ላይ ድምቀት። አሹ እንግዲህ እያስቀናት ይገኛል ሮማኔን። ሮማኔ ይችማ እንግዲህ ብራብሮ የቅናት ናት። አዴ እንዳሰማህ አሹ ይሄ
የዴብ እናት ያመጣቻት የአደይ። ስለዚህ አደይ ቢሰማህ በጣም ትቆጣብሃለች። አሹ ተጠንቀቅ፣ ከዛሬ ጀምሮ ይችል ስታደንቅ እንዳልሰማህ እያለችው ሮማኔን ብድግ ብላው ትሄዳለች። አሹ እንግዲህ እያሳቀ ነው፣ ያስቃል። እሷን ለማስቀናት ብዙ እያላት ነበር። ሳታቂያቸው እየዋሸሽ መሆን አለበት ፍቅር ቃል ሄደሽ ቃልሽን ትሰጫለሽ። ፖሊስ ጣቢያ ሄደሽ እኔ እንደዚህ ላምንሽ አልችልም፣ እየዋሸሽ መሆን አለበት። እማዬ መኝኝ፣ ምንም አትበይ፣ እኔ አልሄድም፣ ማንም ከእንግዲህ በኋላ አይወስደኝም። እንዴት ሳታቂያቸው ሊወስዱሽ ይችላሉ ስትላት፣ አዎን አላቃቸውም፣ እንዴት አውቃቸዋለሁ እያለች ነበር። እንደዚህ ተቀጠለ ሊብ እናቱ ጋር መሄዱ አይቀርም ስትላት ለፍቅር ሊብማ መሄድ አይችልም አይሄድም እያለች አይ እንደዚህ መሆን የለበትም ካዴ እያስቀረችው። እንግዲህ ፍቅር ሁሉም ነገር የቤት ሰራተኛ ናት። ስለ አደይ ብዙ ነገር ስላወራቻትና ብዙ ነገር የቤት ሰራተኛ ናት። ተገሯም ላይ ብዙ ነገር ትታን የመጣችው ትዳሯን ጥላን የመጣችው ብላ ፍቅር ለአደይ ለዲብና ስለተናገረች ዲብን የራሷ ለማድረግ ሞክራ ነበር። አሁን ላይ ግን ይሄዳል እናቱ እምቢ ብላለች። አደይን ጥሎ ሊሄድ ነው፣ እንዴት ጥሎ ሊሄድ ይችላል እያለች ነበር የፍቅር እናት። በዛ አይነት እንግዲህ አላስ ሊሳካም አልቻለም። ፍቅርም ደግሞ እንዲሄድ ያልፈለገችም። ፍቅር ከአደይ አጣልታ የራሷ ለማድረግ ፍላጎት ነበራት። የዲብ እናት እንግዲህ አደይን ከዶክተሩ ጋር ስላየቻት አደይም በጣም በድንጋጤ ብድግ ብላ ስትወጣና ለኔ መሄድ አለብኝ ዶክተር፣ በቃ እኔ ልሄድ እያለችው ነበር። ከዛ እንግዲህ ነይ ተመለሽ፣ ምንድን ነው የምታየው? አንቺ ምንድን ነው ልጅን የምታስጨንቂው? በቃ ከልጅ ህይወት ውጪ። እኔ የጨዋ ልጅ መልኳም ሁሉ ነገሯም ለልጅ የምትመጥነውን እኔ ድረዋለሁ፣ በቅርቡ ድረዋለሁ። ከልጅ ፊት ዘወር በይልኝ፣ ላይሽ አልፈልግም። ለምንድን ነው ልጅን የምታስጨንቂው? እያለቻት እንግዲህ አደይም በቃ ከህይወቱ ወጥቻለሁ፣ ከእንግዲህ አንገናኝም ብላ አደይም ጥላ ውልቅ ብላ ትሄዳለች። እንግዲህ ሌሊን እያስተዋወቃ ከኮኩሻ ጋር እኔ በቃ የእሱ ፍቅረኛ ነኝ ስትላት በቃ የመቻቸው ብላ ተቆልታ ትሄዳለች ማለት ነው። እንዴ ለኔ ይች ልጅ አትመቸኝም ምንድን ነው? በእሱም በቅርቡ ደርስበታለሁኝ፣ እኔ እኮ ፍቅረኛው ነኝ ስላት በጣም ተቆጣች። ምንድን ነው የተፈጠረ ነገር? እኔ የማላውቀው ነገር አለ እንዴ እያለች ነበር እንግዲህ ለሊ። ስለዚህ እሷም ኮኩሻም ደግሞ ብድግ ብላ ሄደች። ብዙም ልታወራትም አልቻለችም። አሁን በመቀጠል አሹ ስልኩን ሰጥተዋለች። ዲብዬ ሲመጣ ደውለልኝ ብላው ነበር። አሹ ደግሞ ስልኩን ተቀብሎ ሩታ ክፈችልኝ በቃ እኔ እስትመጣና ስልኩን ስትወስድብኝ ሊጫወት እያለ ነበር አሹ። ሮማኔ ስታይ እንግዲህ በጣም በቅናት ትቀናለች። በቃ ሩታ ደግሞ አሁን ላይ ዶክተሩን በማፍቀር በጣም ተረብሻለች። ዶክተሩም ሊረዳት አልቻለም። ዶክተሩም የሚያፈቅረው አደይን ነው። እንግዲህ ዶክተሩ ፊት ነው እንደዛ የዲብ እናት የተናገረቻት። በጣም ይደብራል። ሰራተኛን እንደዚህ ዝቅ አርጋ ክብር ዝቅ አርጋ የምትናገር ሴትዮ በጣም ከባድ ናት። ስለዚህ አደይና ዶክተሩ ቢጣመሩ ጥሩ ነው። እሱም እንደሚወዳት ቢነግራት አሪፍ ነው። ምክንያቱም እሱ በሰው ህይወት አልገባም ጣልቃ አልገባም እያለ ነው እንጂ በጣም እንደሚወዳት ቢነግራት ጥሩ ነው ብዬ አስባለሁኝ። አደይ እንግዲህ መሰበር የለባትም ከእንግዲህ በኋላ። ዲብም ደግሞ እኔ እናቴን ነው መምረጥ ያለብኝ እያለ ነበር። ምክንያቱም ከፍቅረኛህና ከእናትህ ብትባል ማን ትመርጣለህ? እናቴን ነው እያለ ነበረ። ምርጫው እናቱን ነው። እናቱን ሊያሳምንም አይችልም። እናቲቱም ታማሚ ስለሆነች ልትረዳው አትችልም ማለት ነው። ዴብን ግራ ገብቶታል።